በሜዲካል ላቦራቶሪ ትምህርት ክፍል 3.74 አማካይ ውጤት በማምጣት የወርቅ ሜዳሊያ ተሸላሚ የሚሆነው ይህንን ኮሌጅ ከሌሎች አቻ ኮሌጆች ለየት የሚያደርገው የኢትዮጵያ ዜግነት ያላቸው ብቻ ሳይሆን የጎረቤት ሀገር ደቡብ ሱዳን፣ ሰሜን ሱዳን ተማሪዎችን በመካከላችን ተገኝተው የትምህርት ሂደታቸውን እየተከታተሉ ይገኛሉ። ከዚህ ትምህርት ክፍል የወርቅ ሜዳሊያ ተሸላሚ የሚሆነው ኮንጋ ዋዩ ባካችሁ ሞቅ ባለ ሞራል ተቀበሉልን። ኮንግራቹሌሽንስ። ሂስ ካሚንግ ባካችሁ ሞቅ ባለ ሞራል ተቀበሉልን። እየመጣ ነው የሚገኘው። ሞቅ ባለ ሞራል ተቀበሉልን። እጅግ አድርገን እናመሰግናለን። ኮንግራቹሌሽንስ። እንኳን ደስ አላችሁ፣ እንኳን ደስ አለን። ይህንን ሽልማት የሰጡልን የተከበሩ ክቡራቱ አብዲ ዳንጊ፣ ሲስተር ሶፊያ ከማልን በክብር ወደ መቀመጫቸው መልሱልኝ። ዶክተር እኛ ጋር ይቆያሉ። እነሱን በክብር ወደ መቀመጫቸው መልሱልን። ሞቅ ባለ ሞራል ተቀበሉልን ባካችሁ። ቀሪዎቹን ደግሞ ወደዚህ መጥተው እንዲሰጡልን የኮሌጃችን መስራች ባለቤት እንደዚሁም ደግሞ የኮሌጃችን ስራ አስኪያጅ በሙያቸው አንቱታን ያተረፉ ለብዙዎች አርአያና ምሳሌ የሆኑት ዶክተር አሰፋ በየነ፣ ለዚህም የዕለቱ የክብር እንግዳ የምንወዳቸውና የምናከብራቸው በተሰማሩበት የስራ መስክ ሁሉ መንግስትና ሕዝብ የጣለባቸውን ኃላፊነት በትጋትና በታማኝነት የተወጡ የሚገኙት የዕለቱ የክብር እንግዳ ክቡር አቶ አለም ደበለው በክብር ወደዚህ እንዲመጡ ልንጋብዛለሁ። ሞቅ ባለ ሞራል እነሱን ተቀበሉልኝ። በመቀጠል በፋርማሲ